የሌለኝ አንድ ብቸኛ ልጅ ነኝ። ይቺ እግሬ ኦፕሬሽን ለመደረግ የሐኪም ቤት ወረቀት አለኝ ከቱርክ የተላከልኝ። እዚህ እንደምታዩት ወንድማችን የሚለው ይህንን መልእክቴን ለማስተር አብነት አድርሱልኝ ነው የሚለው እና ወንድማችን በኳስ ምክንያት ሁለት እግሮቹን አጥቶ በጣም በአስቸጋሪ ሁኔታ ላይ ነው ያለው። እስኪ ይህንን ቪዲዮ አሳያችሁና እንመለስ። ልጅ ራሱን ሲያጠፋ የምር ምን ሆኖ ነው የሰውዬ ብዬ እልነበረ ማለት ነው። አሁን ላይ በእኔ ላይ ሲደርስ ነው ያወቅኩት ማለት ነው። እንግዲህ በፈጠራቸው ለማስተር አብነት አድርሱልኝ። ማስተር አብነት ወንድሜ ብዙዎችን ስታግዝ አውቃለሁ፣ ብዙዎችን ስትረዳ አውቃለሁ። እኔ አንድ እናትም አባትም የሌለኝ አንድ ብቸኛ ልጅ ነኝ። ይቺ እግሬ ኦፕሬሽን ለመደረግ የሐኪም ቤት ወረቀት አለኝ ከቱርክ የተላከልኝ ሁሉ ነገር አለኝ ማለት ነው። እባክህ ልለምንህ፣ እባክህ እንደው በፈጠረ በልጆች ይሆንብህ፣ እባክህ አሳክመኝ። የምር በጣም ትንሽዬ ብር ናት የጎደለችኝ ቱርክ ሂጅ እነዚህን ኦፕሬሽን ለመደረግ ማለት ነው። ይኸው ይታያል፣ እየወደኩኝ አብጧል ይሄኛው ጤነኛውም እግሬም ማለት ነው። እና መንቀሳቀስ አልቻልኩም። እባካችሁ ሜንሽን አድርግልኝ፣ በቃ ሜንሽን አድርጉልኝ ሁላችሁም ማለት ነው። የምር ማስተር አብነት አሁን ዝም ካልከኝ እኔ በራሴ ላይ መወሰን የምፈልገውን ነገር ወስናለሁ። ሰው እንዴት በሁለት እግሩ ቁሞ መሄድ መስራት እየቻለ የምሬን ነው የምላችሁ አያደርገውም ብላችሁ እንዳታስቡ። በጣም ነው የከፋኝ፣ በቃ በጣም ማለት ነው። ስለዚህ የሆነ ነገር በሉኝ በቃ። ለምንድን ነው የማልታክመው? ለምንድን ነው የማልድነው? እንደ ሰው ለምንድን ነው ቁሜ የማልሄደው? የምር በጣም እየከፋኝ ነው በጣም ማለት ነው። የምር ሰሞኑን ማሰባቸው ሐሳቦች እንዳለ በቃ ለምንድን ነው አንተ ከዚህ ሁሉ ራስህን የሆነ ነገር አድርገህ የማትገላግለው እያልኩኝ በጣም እያሰብኩኝ ነው ከነ ማለት ነው። ከዚህ ሐሳብ እንድታወጡኝ እፈልጋለሁ፣ ከዚህ ነገር እንደወጣ እፈልጋለሁ። ስለዚህ እባክህ ማስተር አብነት በቃ አሳክመኝ። የምሬ ነው የምልህ። ለምን እንደው ጫማን እየጠረኩኝ አልኖረም በረሰስ ተቀምጬ ማለት ነው። የምር በጣም ከፍቶኛል። ሽንት ቤት እንደ ሰው ቁሜ መሄድ እፈልጋለሁኝ። እንደ ሰው እየተንቀሳቀስኩኝ እየተራመርኩኝ መሄድ እፈልጋለሁ። እግሬ እንደሚንቀጠቀጥ ይታያል። እባክህ በቃ በፈጠረ አምላክ ይዣለሁ፣ አሳውቀኝ። ሜንሽንም አድርጉልኝ ማለት ነው። ኮፒ ሊንክ ላይ ካርጉልኝ ሁላችሁም። በቃ የኢትዮጵያ ሕዝብ ለመጨረሻ ጊዜ ነው የምለምናችሁ፣ ሜንሽን አድርጉልኝ። በቃ የምታውቁትም ሰዎች ካላችሁ ንገሩት። የምር ምንም ነገር ከሌለ ወላሂ ለአዚም ራሴን የሆነ ነገር አድርጋ። አሁን ይሄ መልእክት ሁላችሁም ተባብራችሁ ለማስተር አብነት እንዲደርስና ወንድማችን ታክሞ በሁለት እግሩ ቆሞ እንዲሄድ ለማድረግ የሁላችሁም ትብብር ያስፈልገዋል። በዚህ አጋጣሚ ማስተር አብነት በእርግጥ ብዙ ልጆችን ይረዳል እና አጋጣሚ ይህንን ልጅ ካየው እንደሚረዳ መቶ ፐርሰንት እርግጠኛ ነኝ። እሱ መልእክቱን እያስተላለፈ ያለው ለማስተር አብነት አድርሱልኝ ነው የሚለው። ማስተር አብነት ደግሞ ይህን እድል ካገኘና አጋጣሚ ነው ካየው ያው ከየሰው አሰባስበው ይህን ልጅ ቱርክ ወስዶ ያሳክመዋል። እና ከኛ የሚጠበቀው እንደምንም ብለን ለማስተር አብነት ማድረስ ነው። ሁላችሁም በየታችሁ ታቅም ይሄ ቪዲዮ ለማስተር አብነት እንዲደርስለት አሁን ተባበረው ስል መልእክቴን አስተላልፋለሁ።